የሚሰሩት የፎሬክስ ስራ የስትራቴጂ ውጤት ይመስሉታል? ሃይ ፍሪኩዌንሲ እያሉ ይጠሩታል ወይንም ስካልፒንግ አሊያም ደግሞ ገበያው ገብቶኛል ብለው ራሱን ያታልላሉ። ነገር ግን አእምሯችሁ ለዚህ ለፎሬክስ ተግባር የሚሰጠው ምላሽ ልክ እንደ ቁማርተኛ ቢሆንስ? ያንን ባይ ወይም ሴል የሚል በተን በተጫኑ ቁጥር አእምሮ ልክ እንደ ቁማርተኛው አይነት የደስታ ሆርሞን ቢረጭስ? ዛሬ የምናወራው ስለ ተራ መጥፎ ልማድ አይደለም። ተመራማሪዎች ፓቶሎጂካል ትሬዲንግ ወይንም ተላላፊ የፎሬክስ ሱስ ስለሚሉት ድብቅ ጠላት ነው። ይህ የስትራቴጂ ቪዲዮ አይደለም። ይህ ከዲጂታል ባርነት ነፃ የሚወጡበት የማንቂያ ደውል ነው። ይህ የፎሬክስ ሱስ ቤተሰብን፣ የግል ህይወትንና ስራን ቀስ በቀስ የሚንድ አደገኛ የስነልቦና ወጥመድ ነው። ፎሬክስ አእምሯችንን ለመቆጣጠር ሃይጃክ ለማድረግ የሚጠቀመው ዶፓሚን የተባለውን ኬሚካል ነው። በአንድ ወቅት $100 ሲያተርፉ ይሰማዎት የነበረው ደስታ ዛሬ ላይ ይሰማዎት ይችላል። ምክንያቱም አእምሮ ለመርካት ሲል ይበልጥ ከፍተኛ ደስታን እንዲራብና ለጥቃቅን ትርፎች ስሜት አልባ እንዲሆን ያደርገዋል። ውጤቱም ወደ ከፍተኛ አደጋ ውስጥ በጭፍን እንዲገቡ ይገፋፋዎታል። ይህ በሳይንሳዊ ቋንቋ ዶፓሚን ሎፕ ወይም የማያቋርጥ የፍላጎት አዙሪት ይባላል። ይህንን ሱስ ከቀላል ስህተት የሚለየው ምንድን ነው? አንድ ሰው የፎሬክስ ሱስ ትሬዲንግ ዲስኦርደር ውስጥ ወድቋል የሚባለው ግልጽ የሆኑ መስፈርቶች ሲሟሉ ነው። ይህ ዝም ብሎ የገንዘብ አያያዝ ችግር አይደለም። የአንድ ሰው ቤተሰብ፣ ስራና ስለንቦናን የሚያፈርስ የባህሪ ለውጥ ነው። አሁን የምንመለከታቸው 5 ምልክቶች በዘርፉ ባለሙያዎች የተጠኑና ከቁማር ሱስ መለኪያዎች ጋር ተመሳሳይነት ያላቸው ናቸው። የመጀመሪያው ፕሪኦኪፔሽን ኤንድ ኮምፐልሽን፣ በገበታ ላይ ከቤተሰብ ጋር ወይንም በመኝታ ሰዓት ስለ ቻርቶችና ግራፎች ብቻ ማሰብ ስራ መሆኑ ቀርቶ ማንነቱ ሲሆን። ሁለተኛው ቶለራንስ፣ የመጠን መጨመር፣ ያችን የመጀመሪያዋን የደስታ ስሜት ለማግኘት የገንዘብ መጠኑን መጨመር፣ የለመዱት ሲስተም ሰለቸኝ በሚል ሰበብ ከፍተኛ አደጋ ውስጥ መግባት። ሶስተኛው ዊዝድራዋል፣ ማቆም አለመቻል፣ ገበያው ሲዘጋ ወይንም ንግድ ሲያቆሙ ጭንቀት፣ ንዴትና መረበሽ የሚሰማዎት ከሆነ አእምሮ በገበያው መለዋወጥ ላይ ጥገኛ ሆኗል ማለት ነው። አራተኛው ቼሲንግ ሎስስ፣ ኪሳራ ማሳደድ። ይህ እጅግ አደገኛው ምልክት ነው። አሁኑኑ መመለስ አለብኝ በሚል ስሜት ህጎችን ሰብሮ ገበያ ውስጥ መግባት። አምስተኛው ፎልአውት፣ ውሸትና ማህበራዊ ቀውስ፣ ኪሳራን ለቤተሰብ መደበቅ፣ ለፎሬክስ ተብሎ የቤት ኪራይና የልጆች ትምህርት ቤት ክፍያን መጠቀም፣ ከዛም አልፎ ለከፍተኛ ብድር መጋለጥ። ይህ ወጥመድ አደገኛ የሚሆነው በሁለት ዋና ዋና ምክንያቶች ነው። የመጀመሪያው ኦቨር ኮንፊደንስ ወይንም ከመጠን ያለፈ በራስ መተማመን ነው። ይህ ማለት እኔ ከሌላው የተለየሁ ነኝ፣ ገበያውን መቆጣጠር እችላለሁ ብለው በስህተት የሚያስቡበት ሁኔታ ነው። አእምሮ ያለፉትን ኪሳራዎች እያነሳ ጥቂት ድሎችን ብቻ በማጉላት ሁልጊዜ አሸናፊ ነኝ የሚል የውሸት ስሜት እንዲሰማዎት ያደርጋል። ሁለተኛውና ይበልጥ አደገኛው ደግሞ ኢንተርሚተንት ሪዋርድስ የሚባለው ነው። ይህ ማለት አልፎ አልፎ የሚገኝ ያልተጠበቀ ስጦታ ማለት ነው። በፎሬክስ ውስጥ ሁሌ አያተርፉም፣ ነገር ግን ያቺ አልፎ አልፎ የምትገኝ ትርፍ አእምሮውን ቀጣዩ እድል አሁን ይመጣል ብሎ በውሸት ተስፋ እንዲጠባበቅ ታደርገዋለች። ይህ አሰራር ልክ እንደ ስሎት ማሽን ወይም እንደ ቁማር ማሽን ነው። ማሽኑ ሁልጊዜ ባያሸንፉትም አልፎ አልፎ በሚሰጡት ሽልማት ብቻ እድሜ ልኮን እንዲጫወቱ እንደሚያደርጉት ሁሉ ፎሬክስም አእምሮውን በዚህ ስልት በቁጥጥሩ ስር ያውለዋል። ባለፈው ክፍላችን የጠቀስነው የዲጂታል ባርነት መቋጫ አለው። ሰንሰለቱንም ሰብሮ መውጣት ይቻላል። ነገር ግን መፍትሄው ሌላ አዲስ የንግድ ስትራቴጂ መፈለግ ሳይሆን አእምሯችንን ከሱስ ነፃ ማውጣት ነው። ይህ ጉዞ የሚጀምረው በገንዘብ ሳይሆን በውሳኔ ነው። ከዚህ አዙሪት ወጥተው ህይወቶንና ሰላሙን ለመመለስ አሁኑን የሚከተሉትን ቀላል ግን ቁልፍ እርምጃዎችን ይውሰዱ። እውነቱን ይጋፈጡ። ሱስ እንዳለቦ ለራስዎና ለሚቀርቡት ሰው ይናገሩ። ይህ የድክመት ሳይሆን የጥንካሬ ምልክት ነው። የፋይናንስ አጥርን ይገንቡ። የፎሬክስ አፕሊኬሽኖችን ከስልክዎ ያጥፉ። የገንዘብ ቁጥጥሩን ለሚያምኑት ሰው አሳልፈው ይስጡ። ሪትሬን ዩር ብሬን፣ አእምሮውን እንደገና ያሰልጥኑት። በሰከንድ ውስጥ በሚገኝ ትርፍ ፋንታ በትዕግስትና በሂደት በሚገኝ ሐላል በረካ ላይ ያተኩሩ። ዲሲፕሊንን እንደ ስኬት ይቁጠሩት። ትርፍ ማግኘትን ሳይሆን ስሜትን መቆጣጠርን እንደ ትልቅ ድል መቁጠር ይጀምሩ። ስናጠቃልለው ፓቶሎጂካል ትሬዲንግ የፋይናንስ ዓለም ድብቅ ወረርሽኝ ነው። ምኞት ስኬት መስሎ ይመጣል፣ መጨረሻው ግን የነፍስ ባዶነትና የሀብት መጥፋት ነው። ነገር ግን ይህ የህይወት ፍርድ አይደለም። ዛሬ ላይ ቆም ብለው በወሰኑት ውሳኔ ከዚህ ባርነት መውጣት ይችላሉ። እውነተኛው ሪስክ ያለው በበረካ እንጂ በጭንቀትና በቁማር አይደለም። ይህ ኢናራ ቲዩብ ነው። ሰላም ቆዩ።